ሰላም አረ በፈጠረሽ ዝም በይ። ሰው በቤቱ ማረፍ አይችልም እንዴ? ልጅቷ ጤና የላትም እንዴ? ምን ሆነሽ ነው በዚህ ሰዓት የመጣሽው? ነው ያለሽ አንቺ እያለሽ ምን ሰላም አለ? እኔን ነው? አዎ አንቺን። እንኳን ደስ አለሽ፣ ከስራ ተባርሬልሻለሁ። ምንድን ነው የምታወሪው? አንቺ ከስራ ስለተባረርሽ እንዴት እኔን ደስ ይለኛል? ይሄን አይደል ስትፈልጊ የነበረው? ይሄው ተባረርኩልሽ። እማዬ ምንድን ነው ነገሩ? ቆይ ግን አንቺ እንዴት ነው ግን እናቴ ሆንሽው? አንቺ ልጅ ስርዓት ያዥ። ጭራሽ ልትሰድቢኝ ነው እንዴ? ትተሽ ኖረሻል ነበር። አሁን ምን ልታረጊ መጣሽ? ኧረ እማዬ ተረጋጊ እንዴ። ቆይ አስቱ ይሄን ያህል ምን አድርገሽ ነው? ምን እንዳደረገች ታውቂያለሽ? አለቃዬን ሄዳ እናገረቻት። ጭራሽ የአሮጊት ደብዳቤ ላከችብኝ ብላ ባረረች። የአሮጊት ደብዳቤ? አያቴ ቆይ ምንድን ነው ነገሩ? እኔ ምን አቅላታለሁ? ልጅቷ እያበደች ነው። አሁንስ ከኑሮ በላይ ፈተና የሆንሽብኝ አንቺ ነሽ። ወይኔ ሜላት፣ እማዬ የተናገረችው ነገር እውነቷን ነው። እኔ ማን ወይዘሮ ሜላት ከስራ ተባረረች። ምክንያቱም ባለፈው እናትየዋ ሄዳ ከሉሊት ጋር ተጣልታ ነበርና ሉሊት ደግሞ ያለምንም ማቅማማት ወይዘሮ ሜላትን ከስራ አባረረቻት። አሁን ቤት ገብታ እንደምታዩ ከቤተሰቦቿ ጋር ስትወያይ ነበር። ነገር እናትየዋ ግን አሁንም አፋፋን እያለች ይሄ ሁሉ ባንክ ችግር ነው፣ አንቺ መቼም ትዕግስት የለሽም፣ ለምንድን ነው ሉሊት የሰደብሻ ስትናገራት፣ እሷም ደግሞ እኔ የልጄ ሞራል ስነካ ዝም አልልም። ግን ምናሴና ሰላም ለመጀመሪያ ጊዜ ደነገጡ። እውነት ነው የምትለው እንዴ አያቴ? ሄደሽ ተናገርሻት ሉሊትን? አዎ ተናግሬያታለሁ። እኔ ልጄን ከፍ ዝቅ ሲያደርግብኝ ማንም ሰው እኔ አልሰማም ብላ ተናገረች። ሰላም እንደዛ ከሆነማ እኔ ብሆን ሄጄ ነበር መቀጠቅጣት፣ ጭንቅላቷን ብዬ ተመተዋት እንጂ ዝም ብዬ አልወጣም ነበር። አስቴርም ደግሞ አዎ አንቺማ እኮ ብትያትማ አትለቂያትም ነበር። ምናሴ ደግሞ እኔ ምን አልቻልኩም፣ ይሄ ነገር ምን እየተካሄደ ነው? ካሁን በኋላ ይሄን ነገር ማስተካከል አለብን ብሎ ተናገረ። ምናሴም በጣም በእናቱ ንዴት በጣም ተሰማው። ኖላዊ ብቻውን ቁጭ ብሎ ሳለ እያብሰለሰለ ሳለ ፋንቱ መጣችና አጠገቡ ቁጭ አለች። ከዛ ኖላዊ ምን ሆነ ነው እያብሰለሰልክ ያለው? የሀና ነገር በጣም እያሳሰበኝ ነው። አሁን ወደ ቤተሰቦቿ ጋር ልትመለስ ነው። ትመለሳ? በምን ምክንያት ነው የምትመለሰው? መቼም የሰው ልጅ እኮ የሰው ነው ብላ ተናገረች። ምክንያቱም ፋኖሴ ለድንገት ነበር ከአፋ የወጣ ነገር። ኖላዊ በጣም ተበሳጨና ምን እያልሽ ነው? ሀና ነው የሰው ልጅ የምትይው? ሀና እኮ ልጄ ነች። ካሁን በኋላ ይሄን ቃል ስትናገሪ እንዳልሰማሽ። እሷ እኮ ቤተሰቦቿ ጋር የምትሄዱ አንዳንድ ነገሮችን ለማስተካከል ነው። ስለዚህ ችግር ስላለ ነው እንጂ እሷ እኔን ጠልታኝ አይደለም። እኔም እኮ አባቷ ነኝ። እሷ መቼም አጠላኝም። አባት ብትንማ ጥላህ አትሄድም ነበር። እኔ አሁን እርጉዝ ነኝ። ለወልድ ስል ነው ጥላኝ የምትሄዱ ብላ ፋኖሴ ስትናገር ኖላዊ ተበሳጭቶ እሷን ለመምታት ሞከረ። በጣም ጮህባት። እሷም ይቅርታ ብትለው ይሰማት አልቻለም። በጣም ተበሳጨ። ሁለተኛ ሀንዬ እንዳትናገርብኝ ብሎ አስጠነቀቃት። ፋንቲ ተናዳ ከዛ ሄደች ፋኖሴ። ወይዘሮ ሜላት በጣም ጨንቋት ሜዳ ላይ ቁጭ ብላ እያሰበች እያለ ድንብላል ድንገት ብቅ አለችባት። እንዴ ምን ሆነሽ ነው? ከዚህ ምን እየሰራሽ ነው እትዬ አለቻት። ምንም እዚህ ቤቱ ስላስጠላኝ ነው። እዚህ ሰው ዞር ዞር እያልኩኝ ነበር። ምን ሆነ ነው? ከስራ ተባረርኩ እኮ። ምን ሆነ? ከስራ ተባረሩ? ሴትዮዋ እኮ በጣም ተቆጣኝ፣ ከስራ አባረረችኝ። አሁን ግን እዚህ ጋር ሰው እየጠበቅኩ ነበረ። በቃ ነው ወደ ቤትማ አልገባም። ያቺ ለካፌ እናቴ እኮ ቤት አለች ብላ ለመናገር ሞከረች። እንደዛማ አይበሉትዬ፣ ምክንያቱም እናቶት ነች፣ ነገሮች ሁሉ ይቀየራሉ። ስራም ደግሞ ሌላ ስራ ይገኛል። እንደዚህማ አይዘኑ ብላ ድንብላል ሜላትን ለማጽናናት ሞከረች። ከዛ ወዲያውኑ ኢዩኤል ደውሎ ወይዘሮ ሜላት የት ነሽ አላት። ኢዩኤል አለው በቃ እንገናኛለን፣ ላገኝሽ እፈልጋለሁ ደወለላት። እሷም ስልኳን ዘጋችና በይ በይ ድንብላል በቃ እኔ የምሄድበት ቦታ አለ፣ ቤት ጠብቂኝ አለቻት። ከዛ አስቴርና ልጆቿ ተሰባስበው ሀንዬም ሆኖ ሶስቱ ምግብ ቤት አሪፍ በጣም ሀብታም የሆነ ሆቴል ገብተው ምግብ እየተመገቡ ነበር። አያቴ ይህን ምግብ እኮ በልተን አናውቅም፣ ለረዥም ጊዜ ይሄ ነገር እኮ ናፍቆን ነበር። ወይኔ ልጆቼን፣ ያቺ ሜላት ነቻ ልጆቼን እንደዚህ ያረገች ብላ መናገር ሞከረች። ይሄ ሁሉ ጉድ የልጄ ጉድ ነው እንጂ እናንተ ይሄ ሁሉ ችግር የውጭ ምግብ እስኪናፍቃችሁ ድረስ መሆን አልነበረበትም ሲል ምናሴም አይሁን በቃ አንዳንዴ እኮ ያጋጥማል አያቴ አላት። ከዛ ሰላም ቀጥላለችና አያቴ ካሁን በኋላ ስለ እናቴ አንድ ነገር እንዳትናገሪ፣ እሷ እኮ አውቃ አይደለም በቃ የሆነ ነገር እኮ ሆኗል። ምንም ነገር መመለስ የማይቻል ነገር ነው። ሀብት ከሆነ ሄዷል፣ የሚመለስ ነገር የለም። ካሁን በኋላ ማንም እናቴ እንዳይናገራት። ሀና ደግሞ ደነገጠችና ምሰድቧት እናንተ፣ አሁን ደግሞ የምታሞግሷት እናንተ ምን ሆናችሁ ነው?
ሁሉም በጣም መጨቃጨቅ ጀመሩ። በቃ ሂሳብ ከፍለን ውጣ ብላ አስቴር ሂሳቡን ከፍለ ወጡ። ኖላዊ በጣም አኩርፎ ወደ ቤት ገባ። ልክ እንደገባ ፋኖሴን ሰላም ሳይላት አልጋ ላይ ወጥቶ ጠቅለል ብሎ ተኛ። ከዛ እሷም ኖላዊ ብትለው ይሰማትም አልቻለም። ምን ሆነሽ ነው አላት። በቃ ካሁን በኋላ እንዳታናግሪኝ ደክሞኛል ተኝቻለሁ አላት። እንዴ አናግረኝ እንጂ በቃ ይቅርታ አድርግልኝ። መቼም ይቅርታሽን አልቀበልሽም። መስመርሽን አልፈሻል። ከሀንዬ በላይ እናቴ እንኳን አትበልጥልኝም። ስለዚህ ተይኝ በቃ ብሎ ጠቅሎ ተኛ። እንዴ ይሄን ያህል እኮ እኔ ለማስቀየም ሳይሆን እሷ ለመሄደች ብዬ ነው እንጂ ሀንዬን ጠልቻት አይደለም። ልጄ ነች፣ ለእሷም እወዳታለሁ። ነገር ግን ለምን ጥላን ሄደች የሚሉ ትሂዳ መብቷ ነው። በቃ ቤተሰቦቿ እዛ ስላሉ ትሂድ በቃ ትናገራት አልፈልግም ብሎ ተኛ። እሷ ግን ምንም ነገር አልተዋጠላትም። ኖላዊ በቃ ያለው ነገር አልፏል። እኔ እኮ እርጉዝ ነኝ እኮ ታጨናንቀኝ አይገባም። እርጉዝ ብትሆኝም ነግሬሻለሁ። በቃ ካሁን በኋላ መስመርሽን ጠብቂ፣ ስለ ሀና እንድትናገሪ አልፈልግም ብሎ ተሸፋፍኖ ተኛ። እሷም ማልቀስ ጀመረች። መልስም አልሰጣትም፣ ለመነችው። ነገር ግን እሱ ምንም ጨክኖ ዞር ብልሱንም ሳይቀይር ምንም ሳይል ነው ልክ እንደገባ ተጠግሎ የተኛ። ወይዘሮ ሜላት ከዩኤል ጋር ተገናኘች። ዩኤል በጣም በጨነቀኝ ሰዓት እኮ የደወልክልኝ፣ እውነት በጣም አመሰግናለሁ። ችግሬና ጭንቄን ልሰማኝ ስለመጣ አመሰግናለሁ አለችው። ግን ስራሽን ለምን ለቀቅሻል? ስራዬንማ አልለቀኩም እኮ በእናቴ ምክንያት እኮ ነው ከስራ የወጣሁት። ምንድነው ማለት ከእናቴ ጋር ጥሩ ነገር ላይ አልነበርንም። ስራ ቦታ መጥታ በጣም ረበሸች። እኔና ሉሊት ስንነጋገር ሰምታ ነበርና እናቴ ሄዳ ሉሊትን አስጠነቀቀቻት። ነገር ግን ሉሊት ደግሞ የመጣችና እኔን ከስራ አባረረች። እቺን እብድ እናትሽ ስትለኝ እኔም ደግሞ ተናድጄ ሉሊትን አንቄ ያስኳት። ከዛ ከስራ ወጣሁ። ስራውም ደግሞ ቢያስፈልገኝም ግን የኔን ሞራል እንድትነካና የኔን ክብር እንድትነካ አልፈቅድላትም አለች። በቃ ችግር የለውም ያለውን ነገር እኔ አስተካክላለሁ እንዳትጨነቂ። ግን እኮ ሜላት እኮ ትክክል ነች እኮ ሉሊት። ምክንያቱም ችግሩ ያለው እኔ ጋ ነው። እናቴ ሄዳ ባሰድባት ኖሮ እኮ ከስራ አልባረርም ነበር። ስራ ሌላ፣ አንቺ ሌላ፣ እናትሽ ሌላ ነው። ምንም አይገናኝም። አንቺ እኮ በእናትሽ በዘመድ እኮ አልገባሽም። በስራሽ ውጤትና በጠንካርነትሽ ነው። ስለዚህ ይሄን ሁሉ ያደረኩብሽ እኔ ነኝ። ይቅርታ ከማይሆን ሰው ጋር አገናኝቼ ድርጅት ውስጥ የማይገባሽ ቦታ መጣሁሽ። እንዴ አንተ እኮ ለእኔ ብለህ ነው። ይቅርታ ልትለኝ አይገባም። ኢዩኤልና ወይዘሮ ሜላት ተነጋገሩ። ያለውን ነገር እፈታለሁ አትጨናነቂ ብላት ጥላት ወደ ቤቱ ሄደ። ኢዩኤል ወደ ቢሮ ሄደ። ሉሊትን አስጠነቀቃት። ሉሊት ምን ሆነሽ ነው ወይዘሮ ሜላትን ያባረሻ? እዚህ ድርጅት እኮ በጣም ጠንካራና ሰራተኛ ነች። የእሷ እኮ እውቀት ከማንም በላይ ነው። ለእሷ ለድርጅቱ ጠቃሚ ነች። ካሁን በኋላ ግን እሷን ሄደሽ ይቅርታ ጠይቃት። ይቅርታ ካልጠየቅሻት ግን እኔ ማረገውን አውቃለሁ። እዚህ ውስጥ ያለሽን ስራ የምታረጊውን ሴራ ሁሉ ለአለቃችን ተናግሬ ከዚህ አባርሻለሁ አላት። እሷም ደነገጠች። የምሯን ነው እንዴ? የምሩን ነው የሚያወራው ልጅ እንዴ? አሁንስ አበዛ ብላ ምንድነው ይሄ ሁሉ ለሷ የሚቆረቆሩት? ይሄን ያህል ማነች እሷ ብላ ይቅርታ ካልጠየቅሽ ነግሬሻለሁ፣ ሄደሽ ይቅርታ ጠይቀሽ እዚህ አስመልሽ፣ ካልተመለሰች ግን እኔ ማረገውን አውቃለሁ አለ። ሀንዬ ምግብ ይዛ አቶ ኖላዊ ጋር መጣች። አቶ ኖላዊ ጠዋትም ከቤት ከፋኖሴ ጋር ሲወጣ ምግብ አልበላም ብሎ አክርፎ ነበር የወጣው። ፋኖሴን አበሳጨትና አስለቅሷት ነው የወጣው። ይቅርታ ሊያደርግላት አልፈለገም። እግሩ ላይ ወድቃ ብትለምነውም እሱ እኔ አልፈልግም፣ በቃ ከወዲህ ካሁን በኋላ እንድታወሪም አልፈልግም ስላት ቤቱን ለቀሽ ከፈለሽ ውጭ አለ። አዎ እንደዚህ ሀንዬን የነካሽ የምታበሳጭኝ ከሆነ ይኸው ቤቱን ለቀሽ ውጭ አላት። እሷ መናቃታ በጣም ተበሳጨች። ግን እያለቀሰች ቤቱን ለቃ ወጣች። ከዛ ሀና አባቷ ጋር ሄዳ ምግብ እየበላች ነበርና ያለውን ነገር ጠየቀችው። ምን ሆነክ ነው አባዬ? ፊትህ እኮ ዛሬ ጥሩ አይደለም። ያለውን ነገር ምንም በቃ የማይናገረውን ምግብሽን ብይ አላት። አይ ትክክልማ አይደለህም አባዬ፣ ያለው ነገር ንገረኝ። ከፋኖሴ ጋር ተጣልታችሁ ነው? አዎ የማይታለፈውም ቀይ መስመር ስለነካች በቃ ሂጂ አልኳት። እንዴ አባዬ እሷ እኮ እርጉዝ ነች። ምንም ሆነ ምን እኔም ብትናገረኝም ነገር ግን እኔ እጄ አገኛታለሁ አለች። አይ ልጅ የራሽ ጉዳይ በቃ ተይ ብዬሻለሁ ተይ ብለው በጣም ተናደደ አቶ ኖላዊ። ነገር ግን እሷ እኔማ እጄ ማናገር አለብኝ ብላ ፋኖቴን ደውላ ጠርታ ሆቴል ውስጥ ምግብ ምሳ ጋበዘቻት። ምሳ እየበሉ ያለ ምን ሆነሽ ነው ግን ሀንዬ?
ምን ሆነሽ ነው ከዚህ የጠፋሽው አለቻት ፋኖስን። ፋኖሴ አይ በቃ እኔ ነኝ ጥፋተኛ ይቅርታ አድርጊልኝ፣ እኔን ስለ አንቺ መናገር አልነበረብኝም። አቶ ኖላዊ ለምን ወጣሽ ብዬ ሲከፋኝ እኔም የአንቺ መሄድ እኮ ለእኔ በጣም ከፍቶኝ ነበረ፣ ስለምፈልግሽ ነው እንጂ አንቺን ጠልችሽ አይደለም እንደ ልጄ ስለማይሽ ነው አለች። ከዛ እኔ ይቅርታ አድርጌልሻለሁ ግን ወደ ቤት ተመለሽ አለቻት። ሀንዬ በቃ ያለ አባቴ ስለኝ ነገር ሲናገሩ ስለማይፈልግ ነው እሺ ካሁን በኋላ አንቺ ወደ ቤትሽ ተመለሺ ብላ አወራቻት። እሺ ሞክራለሁ ብላ ተለያዩ። ሰላምዬና ምናሴ ደግሞ ስለ ይሄ ሰሞኑን ትሁት መታ አታውቅምና ስለ ትሁት ማውራት ትሁት መታ አታውቅም ምን ሆና ነው ግን አለች። እኔ እንጃ በቃ ተቀየመችኝ መሰል። ምን ሆና ተቀየመችው? እኔ እኮ ትሁትን የቀረብኳት እኮ የድሮ የምታምር ልጅ ነበረች እና እሷን ለማግኘት ፈልጌ ነበረ። ግን ትሁት ደግሞ ለሌላ ስሜት አላት። ይሄን ሁሉ አላውቅም ነበረ። ነገር ግን እሷም አይ እሷ እኮ ጥሩ ነች እኮ ሲጀመር አንተ ፍቅር ስትገልጽልህ ፍቅሩም አንተም የሱ ያለህ ስሜት መናገር ነው። እኔ እኮ ለሉሊት ምንም አይነት ስሜት የለኝም ለትሁት። እኔ መወዳት ያችኛዋን ልጅ ነበር። በቃ ደስ የምትል ልጅ ነበረች። ልክ ሳያት የሆነ ጥሩ ስሜት ይሰማኛል። እና ግን አንድ ቀን አውርቻትም አላውቅም። እሷን ለማግኘት ብዬ ነው እንጂ ለትሁት ምንም አይነት ፍቅር የለኝም። አንተ ደግሞ ጅል ነክ ለምን አላናገርካትም ነበር? የምትወዳት ልጅ ከሆነ ለምን ዝም ብለህ አለፍክ? እኔ እኮ ምንም ነገር አላውቅም ነበረ ያኔ በዛ ላይ ያመኝ ነበረ። ዝም ብዬ ሰዓት ደስ ይለኛል እንጂ ስለ ፍቅር ምንም ነገር የማውቀው ነገር የለም። ሰላምዬ እስቲ ተይኝ፣ ለማንኛውም ደውለን በቃ እስቲ እንጥራት ትሁትን አለች። አስቴርና ድንብላ ቤት ቁጭ ብሎ ቡና ቆሎ ምናምን እየበሉ ቁጭ ብሎ እያወሩ ነበር። እስቲን እርስዎ ካሁን በኋላ ልጆትን ማጽናናት አለቦት እንጂ እንዳያናድዱ ያለች። እኔ ምን አናዳታል? እሷን ተስማምተንም አናውቅም። እሷም እኔ የምላትን አሰማም። ምን ማድረግ አለብኝ ልጅ? አንቺ ግን በጣም ጥሩ ሰው ነሽ። እዚህ ቤት ያለ ደሞዝ መቀመጥሽ። አይ እትዬ እኮ ጥሩ እናት ናቸው። እስካሁን ድረስ ብርን ባይሰጡኝም ፍቅራቸው ጥሩ ነው። በጣም መልካም ሰው ናት። ስለዚህ መሄድም አልፈልግም። በችግራቸው ጊዜ ጥያቸው ልሄድ አልፈልግም። ለዛ ነው። እርሶም ደግሞ ካሁን በኋላ ከልጆት ጎን ቆሞ መናገር አለቦት አለች። ድንብላል አስተዋይ ልጅ ነሽ አንቺ፣ እውነትም በጣም ጥሩ ልጅ ነሽ። እኔም ካሁን በኋላ ከልጄ ጎን ቆማለሁ። ያለውን ነገር ላግዛት አትፈልግም። እኔ ግን አግዣት የፍርድ ቤቱንም ጉዳይ ከእሷ ጋር ቆሜ የእሷን ንብረት ለማስመለስ እሞክራለሁ። ስለዚህ ልጄ አንቺም ደግሞ በሀሳብ ልታግዥኝ ይገባል። እኔ የምፈልገውም እሱን ነው። እርስዎ ከልጆት ጋር ታርቀው ያለውን ነገር በመልካም ነገር እንዲፈቱ ነው ብላ ተናገረች።